ሻሎም ሻሎም፣ ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ድረስ ያው ነው። እንግዲህ እግዚአብሔር ስለ እናንተ ይዋጋል። ጻፍ እንደሚል ዘጸአት ምዕራፍ 14 ቁጥር 14 ላይ እግዚአብሔር ስለ እናንተ የሚያደርገው ማዳን ታያላችሁ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ ጽፏል። አያችሁ ሙሴ ሲናገር ይሄን ቃል የተናገረውና ክፍሎት ላይ እንደነገርኳችሁ ጉዟችሁ ይቀጥላል በሚል ነው። ኢየሱስ ጌታ። አሁን ግን በዚህ ቁጥር በክፍል 3 ላይ የእግዚአብሔር ቃል እንደዚህ ይላል፣ ሙሴ ሆይ በትርህን አንሳ የብሱንም ክፈለው ይላል። ሙሴ በትሩን አነሳ፣ ከምስራቅም ብርቱ ንፋስ መጣ ይላል፣ ከፈለው አደረቀው ይላል። እስራኤልም በደረቅ ምድር ላይ ተሻገረ ይላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አያችሁ በጌታ በኢየሱስ መሻገር ይሆንላችኋል። በዚህ ስፍራ ስትመለከቱ የመጣው ንፋስ የእግዚአብሔር ክብር፣ የእግዚአብሔር መንፈስ፣ ሁሉን የፈጠረው እግዚአብሔር መንፈስ ስለሆነ አደረቀው ነው የሚለው። አያችሁ አይደለም ውሃ አንድ ጠብ ብሎ ቀርቶ ለረዥም ዓመት ተቀምጦ ቀርቶ ጠብ ሲል ውሃ እንዲህ የሚያንሸራትት እናያለን፣ እንዲህ እርጥበት እንዳለው እና ግን አደረቀው ይላል። አያችሁ የእግዚአብሔር ክብር ሲመጣ መንገዳቸውን ያስተካክላል። ኢየሱስ ጌታ ነው። እንግዲህ በዚህ ባህር ውስጥ እንደምትመለከቱት በጣም ብዙ ነገር አለ። አንድ ጊዜ በጣም አንድ መጽሐፍ አነበብኩና አንድ መጽሐፍ ሳነብ እንደዚህ አለ፣ ይህንን እግዚአብሔር ክብር ለማቃለል የፈለገ ሰው ተነስቶ በእንግሊዝ እንደዚህ አለ፣ አይኮ እስራኤል ያለፈው በጉልበቱ ላይ ያለው ውሃ ነው እንጂ ባህር አልነበረም አለ። ይታወቃል እንግዲህ የኤርትራ ባህር በጣም ባህር እንደሆነ ይታወቃል። እግዚአብሔርም የከፈለው ባህር እንደሆነ፣ እግዚአብሔርም በዛ መካከል ራሱን ያለ ምስክርነት የማይጥል አምላክ ነው። አያቸው የእግዚአብሔርን ክብር ሊያጣሉ በዚህ ዘመንም የሚነሱ ሰዎች አሉ። ግን በዛ ዘመን አደረቀው ነው የሚለው ቃሉ። ኢየሱስ ጌታ ነው። እና ተነስተው የእስራኤል ልጆች ሲያጠኑ በጣም በጥልቀት በጣም በብዙ ጫማ ጥልቀት የግብፅ መንኮራኩሮ እንደተገኘ ብረቱ እንደተገኘ ብዙ ጂኦሎጂስቶችና የሳይንስ አዋቂዎች ተናግረዋል። አያችሁ ዛሬም እግዚአብሔር ታማኝ ነው። ልንገራችሁ ኢየሱስ ጌታ ነው። ይከፈላል፣ ትሻገራላችሁ። እግዚአብሔር ስለ እናንተ ይዋጋ። መንገዱን ተከፈተ። ግን የተከፈተው መንገድ ለእናንተ እንጂ ፈጽሞ ለፈርዖን ሰራዊት መሆን አይችልም። አያችሁ ለእናንተ የተከፈተው መንገድ ለአንተ እንጂ ለጠላት አይደለም፣ ለከሳሽ አይደለም። አያችሁ ጌታችን ኢየሱስ ክርስቶስ የከፈለው ለእኔና ለአንተ እንጂ ለጠላታችን ለከሳሻችን ለዲያብሎስ አይደለም፣ ለሰይጣን አይደለም። የተከፈተው መንገድ የህይወት መንገድ ለእኛ ነው የመጣው። ኢየሱስ ያድናል። ለእስራኤል የተከፈተው መንገድ ለግብፅ መሆን አይችልም። አያችሁ ለጠላት መሆን አይችልም። እና ተሻገሩ ይላል መጽሐፍ እንደሚናገር። ኢየሱስ ጌታ ነው። ሁለተኛ በዚህ ስፍራ ላይ ምን እንመለከታለን? ሲመራቸው የነበረ እግዚአብሔር መልአክና የእግዚአብሔር ዳመና ወደ ኋላ ፈቀቅ ብሎ ከእስራኤል በስተጀርባ ተቀመጠ ይላል። ከበስተጀርባቸው ከኋላቸው ቆመ ይላል። እግዚአብሔርን በብርሃን ውስጥ ሆኖ ተመለከታቸው ይላል። የግብፅን ሰረገላዎች አያቸው ይላል። እና እንደዚህ ይላል በእስራኤልና በግብፅ መካከል ላይ ልዩነት ሆነ ይላል። በእስራኤል መንደር ሌሊት ሆነ፣ ቀን ሆነ ይላል። በግብፅ መንደር ላይ ደግሞ ጨለማ ሆነ ይላል። አያችሁ ግራ ገባቸው። ወደ እናንተ የገሰገሰ እናንተ የፈራችሁት ጉዳይ አይቀርብም። ምክንያቱም እንዳይቀርብ እግዚአብሔር ይከለክላል። እግዚአብሔር ጣልቃ ይገባል። ኢየሱስ ጌታ ነው። በኢየሱስ ምን ያምናሉ? ይሄን ቃል ተናገሩ። በእናንተና በጠላቶቻችሁ መካከል ልዩነት ይሆናል፣ በአንተ መንደር ብርሃን ይሆናል። ኢየሱስ ጌታ ነው። በጠላት መንደር ላይ ደግሞ ጨለማ ይሆናል። አይ ጨለማ ሆነባቸው ይላል። መቅረብ አልቻሉም። በጌታ በኢየሱስ ስም አይቀርባችሁም። ታጥቀው የመጡ ያስፈራሩ የናቁክ በኢየሱስ ስም አይቀርቡህም። በጌታ በኢየሱስ ስም አይቀርቡሽም፣ አይቀርቡንም። እግዚአብሔር ስለኛ ይዋጋል። ሃሌሉያ። መቅረብ አልቻሉም ይላል። እስራኤልም ተሻገረ። ግብፅ መጥቶ ሲገባ እስራኤል ወጥቶ አልፎ ሄደዋል። ሶስተኛ እግዚአብሔር እንዲተዋገ መጣና መልአኩ መንኮራኩሩን ቆለፈ። የጋለቡ የመጡበትን መንኮራኩር ቆለፈ ይላል። እንዳይሄዱ አቃታቸው። መጋለብ አቃተው። ፈረሱ መሳብ አቃተው። ተጨነቁ። እስራኤል ግን በክብር ያልፍ ነበረ፣ በክብር ይሻገር ነበረ። ኢየሱስ ክርስቶስ ጌታ ነው። እዛ ውስጥ ከገቡ በኋላ የመጨረሻ ቃል እንዲህ ብሎ ተናገሩ። ይሄ የእስራኤል አምላክ እግዚአብሔር ይዋጋላቸዋል። ስለዚህ ይቅርብን እንመለሳሉ። አያችሁ እግዚአብሔር ስለ እናንተ ይዋጋል። የእግዚአብሔር ስም ለእስራኤል እንደዚህ ነው፣ እግዚአብሔር ተዋጊ ስሙም እግዚአብሔር ነው። ዘጸአት ምዕራፍ 15 ቁጥር 3 ስታነቡት እንደዚህ ይላል፣ እግዚአብሔር ተዋጊ ስሙም እግዚአብሔር ነው። ስታነቡት ታገኛላችሁ። ቁጥር 5 ላይ ኢየሱስ ክርስቶስ ትላንትናም ዛሬም እስከዛ ድረስ ያው ነው። ያንተ አምላክ ተዋጊ ነው፣ ስሙ እግዚአብሔር ነው። መንኮራኩራቸውን ቆለፈ ይላል።
ተሸበሩ፣ ተጨነቁ፣ ግራ ገባቸው። የነሱ አምላክ ይዋጋላቸዋል አለ። የኛ አምላክ የሚዋጋ አምላክ ነው። የኛ አምላክ ስለኛ የሚነሳ አምላክ ነው። አምላካችሁ ስለእናንተ ይናሳል። እግዚአብሔር ስለእናንተ ይዋጋል። በድል ትሻገራላቸው። ይህ የሆነላቸው ነገር መጽሐፍ ሲናገር ይህም የሆነላቸው በዙሪያ በነበሩ አገር ሁሉ ላይ ተሰማ ይላል። አያችሁ፣ እግዚአብሔር ለእናንተ ያደረገው ክብር በዙሪያ ባለው ከተማ ሁሉ ይሰማል። ለምን ሲባሉ መጥቶ እንዳይዋጓቸው እግዚአብሔር ከእናንተ ጋር እንዳለ እንዲያውቁ እግዚአብሔር ምልክት ያደርጋል። እግዚአብሔር ዜና ያደርጋል። እግዚአብሔር አምላክ ይወጣል፣ ክብሩ ይወጣል። በኢየሱስም የእግዚአብሔር ክብር ይውጣላችሁ። የእግዚአብሔር ክብር ይውጣልን። በኢየሱስም ባረኳችሁ። እግዚአብሔር ስለእናንተ ይዋጋል። መንኮራኩራችሁ ይቆለፋል። በእናንተ በጠላት መንደር በእነሱ መንደር ጨለማ፣ በእናንተ መንደር ብርሃን ይሆናል። ልዩነት ይሆናል። ወደ እናንተ መቅረብ አይችሉም። እናንተ በድል ትሻገራላችሁ። እኛ በድል እንሻገራለን። ጠላት ከኛ ጋር መሻገር አይችልም። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዛ ድረስ ያድናል። እግዚአብሔር ስለእናንተ ይዋጋል። ሲዋጋ ዝም አይልም። ሃሌሉያ! ዝም አይልም። እናንተም በክብር እያሻገረ ጠላትን መንገድ ላይ ያስቀራል። የቀረባችሁ ደረስኩባችሁ ያሉ እናንተ የፈራችሁት በኢየሱስም አልደረሰባችሁም፣ አልቀረባችሁም። ምክንያቱም እግዚአብሔር ልዩነት አድርጓል። መንኮራኩሩ ተቆልፏል። ኢየሱስ ትናንትናም ዛሬም እስከ ለዘላለም ድረስ ያድናል። ሻሎም ሻሎም። ይህ ከኃይል ቤት የሚወጣ የኃይል ድምፅ ነው። ዛሬም የኢየሱስ ኃይል ያድናል። የክርስቶስ ኃይል ያድናል። በጌታ በኢየሱስም እግዚአብሔር ስለእናንተ ይዋጋል። ወደ እኔ ቀረበ ያላችሁት በሽታ የቀለጠ ይሁን። ወደ እኔ ቀረበ ያላችሁት ሞት የቀለጠ ይሁን። ወደ እኔ ቀረበ ያላችሁት ውርደት በኢየሱስም የቀለጠ ይሁን። ዛሬ በጌታ በኢየሱስም እጸልያለሁ። ቫሃሎስ ካፓያ እጸልያለሁ። ወደኋላ ልመለስ ነው ልከስር ነው ያላችሁ ሰዎች በጌታ በኢየሱስም ወደፊት ትሄዳላችሁ። አትከስሩም፣ ወደፊት ትሄዳላችሁ። በቃ ልወርቅ ነው ያላችሁ አትወርቁም፣ ወደፊት ትሄዳላችሁ። የሚመራችሁ የእስራኤል አምላክ እግዚአብሔር ነው። የሚዋጋላችሁ የእስራኤል አምላክ እግዚአብሔር ነው። አንተን የሚጠብቅ አይተኛም፣ አያንቀላፋም። በእስራኤል ላይ ሟርት፣ በያዕቆብ ላይ ድግምት አይሰለጥንም፣ መተት አይሰለጥንም። ስለዚህ የትኛውም ደካሚ በእናንተ ላይ ያወራው ቃል ፈረሰ፣ በኢየሱስ ፈረሰ። በእናንተ አገልግሎት ላይ ያወራው ፈረሰ። ይዘዋለሁ፣ አስቀረዋለሁ፣ እገዘዋለሁ፣ እንደ መጀመሪያ ባሪያ አደርገዋለሁ፣ ተራ አደርገዋለሁ ያለው ጠላት እያየ በኢየሱስ ተራ አትሆንም። ጠላት ግን ተራ ይሆናል፣ ይዋረዳል። ልንገራችሁ፣ ዘንድሮ በእናንተና በጠላታችሁ መካከል ልዩነት ይሆናል። በክብር ትቀጥላላችሁ፣ እሱ ይዋረዳል። አዋርደዋለሁ ያለ ይዋረዳል፣ ረግጠዋለሁ ያለ ይረገጣል። በኢየሱስ ደም ባርኪያቸዋለሁ። ይህ ቅባት በእናንተ ላይ አለፈ። ይህ ኃይል በእናንተ ላይ አለፈ። በአብ ልጅ በጌታ በኢየሱስ ስም ጸልያለሁ። እንሻገራለን። እግዚአብሔር ስለ አንተ፣ እግዚአብሔር ስለ እኔ፣ እግዚአብሔር ስለ ባሪያዎቹ ይዋጋል። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ድረስ ያው ነው። አሜን፣ አሜን፣ አሜን።